ነው የሚያስቡት። እኔ ጤነኞች ናቸው ግን እንትን በይው እስኪ ማን ነው የተናገረው? በይው ይሄንን ይመልስልሽ። ይሰማል። ማን ነው የተናገረው? ኤፍሬም እንደዚህ መዳን በሌላ በምንም በማንም የለም የሚለውን የተናገረው መጽሐፍ ቅዱስ ጥቅስ ስጠን። እሺ የት ቦታ ነው የተናገረው? በይው የት ቦታ አለው? የተናገረበት ቦታና ጊዜ አለው። ጠያቂ አለው፣ ጠያቂም አለውና ጠይቂው እስኪ ይሄን። ስለዚህ መናገሩ ለምን ከፋሽ? እኔ አልከፋኝም እኮ ይኸውልህ የክርስቶስን መስቀል አንገቴ ላይ አድርጌ ማለት ነው እምዞረው መዳን በሱ በማንም እንደሌለ ስለማምን ነው። ገባ? መስቀሉን ተሸክሜ እምዞረው ማለት ነው። ገባ? አንተ አይደለህም ስለ መዳኑ የምትነግረኝ። አንተ ግን ሮሜ 4:14 ምን ይላል? ሮሜ 4:14 ማን ነው በይው እኮ ለማን የተናገረው? በይው ይሄንን የጻፈው ማን ነው እያሉክ ነው መምህር? መልስላቸው።